ሰላም ሰላም ውድ የኩራዝ አካዳሚ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ እባካችሁ ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እየተሰራላችሁ የምትፈልጉት ነገር ካለ ደግሞ በኮሜንት ላይ ያሳውቁን። መማር የምትፈልጉ ካላችሁ ደግሞ እዚህ በምናስቀምጠው ስልካችን በቴሌግራም፣ በዋትስአፕ፣ በኢሞ እየደወላችሁ መማር ትችላላችሁ። የምናስተምረው ትምህርት አማርኛ፣ ትግርኛ፣ ኦሮምኛ፣ ሂሳብ፣ እንግሊዘኛ እንዲሁም ግዕዝ እናስተምራለን። እሺ ዛሬ ደግሞ እስኪ ግራመራችሁን እንፈትነው። የመጀመሪያው ነው፣ በጣም ቀላል የሚባለው ግራመር ነው። እሱን እናያለን ዛሬ። አንደኛ he dash hard every day a work b is working c works ምንድን ነው የምንለው? ለዚህ አሁን መጀመሪያ ምንድነው የምናየው? የመጀመሪያው አለን ምንድነው? ይሄ ነው። he works hard every day እና works ነው የሚሆነው። ለምን እንደሆነ አሁን እናየዋለን። he she it ምንድነው የሚያስከትሉ? ቨርብ ዋን ሆኖ አንደኛው ቨርብ ግስ አንድ ሆኖ ኤስ ያለውን ነው የሚያስከትሉ ማለት ነው። ቨርብ ኤስ ነው ያስከትሉ። he works hard every day እንላለን ማለት ነው። እሺ ሁለተኛ he dash hard now he dash hard now a works b is working c worked ምን ይሆናል? he dash hard now መቼ ነው እያለ ያለው? ናው የመጨረሻው ላይ ናው ስላለ አሁን ነው እያለ ያለው። ይሄ ምን ይሆናል? b is working ይሆናል መልሱ። ለምን? ፕሬዘንት ኮንቲኒዩስ ቴንስ ነው። ፕሬዘንት ሆኖ አሁን እየሰራ ያለው ነው። ኢዝ አም አር ከሆኑ ቨርብ አይኤንጂ ይወስዳሉ ማለት ነው። ቨርብ አይኤንጂ ኢዝ ካል ሂ ኢዝ ወርኪንግ ሃርድ ናው እንላለን ማለት ነው። አም ኢቲንግ ለምሳሌ ኢዝ ብለን ፕሌይንግ አርም ብንል ደግሞ እንደዚሁ አይኤንጂ ነው የምንጨምረው ማለት ነው። ናው ስለሆነ ነው ይሄኛው ቨርብ አይኤንጂ ጨመርንበት ማለት ነው። ሶስተኛ ሂ ዳሽ ሃርድ የስተርዴይ ምን አለ? ሂ ዳሽ ሃርድ የስተርዴይ መቼ? ትላንት እያለ ነው። ወርክድ ወርክስ ኢዝ ወርኪንግ ሂ ዳሽ ሃርድ የስተርዴይ ኤ ወርክድ ቢ ወርክስ ሲ ኢዝ ወርኪንግ ወርክድ ለምን? የስተርዴይ ትላንት እያለ ነው። ወርክድ ሂ ወርክድ ሃርድ የስተርዴይ ትላንት ጠንክሮ ሰራ እያልን ነው ማለት ነው። እሺ እንቀጥላለን ወደ አራተኛ ሂ ዳሽ ሃርድ ቱሞሮ ይሄ ደግሞ ነገ እያለ ነው። ቱሞሮ ነገ እያለ ነው። ነገ ሲል ምንድነው ሊገባ የሚችለው? ወርክስ ዊል ወርክ ሃዝ ወርክድ። እሺ ሂ ዳሽ ሃርድ ወርክ ዊል ወርክ ሂ ዊል ወርክ ሃርድ ቱሞሮ ነገ ስለሆነ ዊል ካለ ፉቸር ነው፣ ለነገ ነው። ምን ነው? ወደፊት የሚሆነው ነው። ነገ እያለን ስለሆነ ዊል ቱሞሮ ስለሆነ ይሄኛው ደግሞ ያለው ሂ ዊል ወርክ ሃርድ ቱሞሮ እንላለን ማለት ነው። እሺ ሌላ አሁንም ደግሞ ግራመር ነው። ነምበር 1 አይ አራይቭድ ዚ ኤርፖርት ኢን ነው የምንለው አት ነው የምንለው? አሁን ስፔሲፊክ ቦታ ነው። ኤርፖርት ከሆነ ኤርፖርት ስፔሲፊክ ቦታ ነው፣ አት እንላለን። ኢን ቢሆን ግን ስፔሲፊክ ነው። ለምሳሌ ከተማ ቢሆን አገር ቢሆን ምናምን ኢን እንል ነበር ማለት። ቢ ሁለተኛ አር ዩ አንግሪ ዳሽ ሚ አር ዩ አንግሪ ዳሽ ሚ ዊዝ ሚ ነው አባውት ሚ ነው የሚባለው። እሺ ምንድነው የምንለው? ዊዝ ሚ አር ዩ አንግሪ ዊዝ ሚ እንላለን ከኔ ጋር እንደማለት ነው። ሂ ሊቭስ ዳሽ ዘ ሰርድ ፍሎር ይሄ አሁን ለፎቅ ነው። ፎቅ ላይ ሰከንድ ሰርድ ፎርዝ ላይ ነው የምንኖረው ስትሉ ምንድነው የምትሉት? ኢን ነው ኦን ነው የምትሉት? ፎቅ ላይ ከሆነ ኦን ነው የምትሉት። ለፎቅ ኦን ነው የሚባለው። ሂ ሊቭስ ኦን ዘ ሰርድ ፍሎር። ነምበር 4 ሺ ኢዝ ስኬርድ ዳሽ ዶግ ኦፍ ፎር ሺ ኢዝ ስኬርድ ዳሽ ዶግ ምንድነው? ኦፍ ዶግ ሺ ኢዝ ስኬርድ ኦፍ ዶግ እንላለን ማለት ነው። ዶግስ
አምስተኛ ሌትስ ቶክ ዳሽ ዘ ኢቨንት ቱ ነው የምንለው አባውት ነው የምንለው። ሌትስ ቶክ ዳሽ ዘ ኢቨንት ቱ ወይስ አባውት ምን እንለዋለን? አባውት ዘ ኢቨንት። ሌትስ ቶክ አባውት ዘ ኢቨንት። ሌላ የመጀመሪያው ልብስ ማውለቅ በእንግሊዝኛ ምን ይባላል? ፑት አውት፣ ዌር፣ ቴክ ኦፍ ምን እንላለን? ልብስ ማውለቅ ልብስ ማውለቅ ምን ይባላል? ቴክ ኦፍ ካላችሁ ትክክል ናቸው ማለት ነው። ቴክ ኦፍ ይባላል ልብስ ማውለቅ። እሺ ሁለተኛ የቲቸር ተመሳሳይ ቃል። ቲቸር ማለት መምህር ነው። ኤ ፈርመር፣ ቢ ድራይቨር፣ ሲ ኢንስትራክተር። እሺ ተመሳሳይ ቃሉ የቲቸር መምህር ሊባል የሚችለው ምንድን ነው? እሺ ኢንስትራክተር ካላችሁ ትክክል ናቸው። ሶስተኛ ሺ ወርክስ ዳሽ አስ ባንክ። ኢን ነው የምንለው? ፎር ነው የምንለው? ኦን ነው የምንለው? እሺ ምንድን ነው የምንለው? ሺ ወርክስ ዳሽ አዋሽ ባንክ። ሺ ወርክስ ብላንክ አዋሽ ባንክ። ኢን ፎር ኦን። ፎር አዋሽ ባንክ፣ ለአዋሽ ባንክ ይሰራል ነው የምንለው። ለአዋሽ ባንክ ይሰራል፣ እሱ አዋሽ ባንክ ላይ ይሰራል እንደማለት። አራተኛ ካን አይ ዳሽ ኤ ፔን። ካን አይ ዳሽ ኤ ፔን። ካን ማለት ልትሰጠኝ ትችላለህ እንደማለት ስለሆነ ሀብ ነው የምንለው፣ ሉክ ነው የምንለው፣ ቴል ነው የምንለው። ሀብ ካላችሁት ካን አይ ሀብ ኤ ፔን እስክርቢቶ ልትሰጠኝ ትችላለህ ማለት ነው። ካን አይ ሀብ ኤ ፔን። አምስተኛ ሰላም ዳሽ ናው ኢዝ ድራይቪንግ፣ ድራይቭ ኢዝ ድራይቭስ። ናው የሚል ቅድም አይተነዋል። ናው ካለ ፕሬዘንት ኮንቲኒስ ቴንስ ነው፣ አሁንም ጭምር ያለ ነው እያለ ነው። ኢዝ ድራይቪንግ፣ ሰላም ኢዝ ድራይቪንግ ነው፣ ሰላም ኢዝ ድራይቪንግ ነው እንላለን። እሺ ስንት አገኛችሁ? በኮሜንት ምን ሳትዋሹ በኮሜንት ላይ ንገሩኝ። ከ5 ስንት እንዳገኛችሁ በዚህ ላይ ማለት ነው።